ስሜ ኃይሌ ይባላለሁ። የኔ ቻናል 12 ኤቢ 4 ነው። አዲስ ጀማሪ ነኝ። ያበረታታችሁኝ ጀምሬያለሁ። አበረታቱኝ ብያለሁ። ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። አዲስ ጀማሪ ስለሆንኩኝ ማበረታታት እናንተ ሰጥቻችኋለሁ። አሁን ወደ ቪዲዮ እንሄዳለን። አዲስ ጀማሪ ስለሆንኩኝ ፊት ለፊት ያለውን እኔ ወደ ገጠር ስለገባሁ ትንሽ አንዳንድ ነገሮችን እዚህ ክልሉ አርባ ጨንቻ ይባላል። የጨንቻ ክልሉ አንዳንድ ነገሮችን አሳያችኋለሁ ማለት ነው። ወደ ቪዲዮ ሌትስ ጎ። እሺ ይሄኛው ማለት ነው። ይሄ እርሻ ቦታ ነው። አሁን ግንቦት 12 ይገኛል። ግንቦት ላይ ያራሱ ይገኛሉ። አሁን ሁለተኛውን እንትን ታርሷል ማለት ነው። አንደኛ ሁለተኛ የሚባል ነገር አለ። አንደኛው ታርሷል፣ ሁለተኛውም አሁን ታርሷል ማለት ነው። ሁለተኛው ላይ ስለታረሰ አሁን አንደኛው ታርሶ ሁለተኛው ላይ ገብቶ ሶስተኛው ላይ ይታረስና አራተኛው ላይ ደግሞ እንትን ይላል ማለት ነው። ይሄ ምንድን ነው የሚባለው? ታርሶ በቃ እንትን እያለ ምግቡ ስንዴ ምናምን እንትን እየተደረገ ይታረሳል ማለት ነው። አራተኛው ላይ ሶስተኛው ላይ አንዳንዴ በጣም እንትን ከሆነ በዚህ ሀገር ሽጎ ይባላል። ሽጎ ጋርሺ ሽጎ ግድኩ ይባላል ማለት ነው። እንደዛ ከሆነ ይታረሳል ማለት ነው። በሶስተኛውም ይሆናል በሶስተኛው ማለት ነው። በሶስተኛው እንደዛ ሊሆን ይችላል ወይ በአራተኛው ቃሳ ይባላል ማለት ነው። ቃጻ ማለት ይሄ በቃ ጓድ ሽጎይሽን እንትን ማለት ነው። መሬቱ ሲታረስ አራተኛው እርሻ ማለት ነው። ምግቡ ስንዴው ምናምን የሚበተንበት ሰዓት ይሆናል ማለት ነው። አሁን ሁሉም መሬቶች እንዳለ ይሄ መጀመሪያ የነበረው ስንዴ ነበር። ስንዴ ይሄ እዚህኛው መሬት ላይ ስንዴ ነበር። እዛኛው ላይ ደግሞ ከጀርካኑ በዛ በኩል ያለው እንትን ነበር ጤፍ ነበር ማለት ነው። እንዳለ እንዲመደዳ ስንዴ ነበሩ። እዛ ጋር ድንች ምናምን ተተክሎ ነበር። አሁን ተነስቶ ነው የድንች ሰዓት ነበረ። ድንቹ አሁን እንትን እያሉት ነው። ግማሹን አሳያችኋለሁ ማለት ነው። አሁን እዚህ ጋር ያለው ለማህበር ነው የተቀመጠው። ማህበሩ በ28 ነው ማለት ነው። በዚህ የምታዩት ደግሞ መንገድ ነው። በዚህ የምታዩት ውሃ ይሄ ያመጣው ሰው ነው። የውሃ መንገድ አለ በዚህኛው ማለት ነው። ይሄኛው ሰውዬ ነው የሰጠን ከላይ መንገድ ትንሽ መንገድ እንደሰጠን ማለት ነው። ይሄ እንዳለ በርዛፍ ነው እንደምታዩት በርዛፍ ነው ማለት ነው። እዛ ጋር አፕል እንትን የሚሉት አለ። ጨንቻ ላይ አብዛኛው አፕል እንትን የሚሉት ነው ማለት ነው። አፕሎችን የተከሉት ድሮ የተከሉት ከዛሬ 7 አመት ምናምን በፊት የተከሉት ነገር እንትን አፕል ነበረ። አሁን አፈራርቶ እነሱንም እየጠቀመ ይገኛል። እስከዛ ላይ ድረስ እዛኛው ድረስ ዙም አድርጌ ስቄያቸዋለሁ። ለዛኛው ድረስ ያው እዚህ ጋር ያለው እንዳለ አፕል ነው ማለት ነው። እንዳለ ማለት ነው። እዚህ ጋር ትንሽ ኮባ ምናምን አለ። የሚጠብቅበት ቤት አለ ምናምን እንዳለ በቃ አፕል ነው። እንዴት እንደሚያማምሩ አፕል የሚገራርም አፕል አለ። አፕል መብላት ከፈለጋችሁ ወደ ጥምቀት አካባቢ ወደዚህ መጣት አለባችሁ ማለት ነው። አሁን ግን እየበሰለ ይገኛል። ጨንቻ ላይ በጣም አፕል አለ ማለት ነው። የኛ ቤትን አፕል አሳያችኋለሁ። ሌትስ ጎ ተከታተሉ። ይሄን ይመስላል አፕሉ። ሰብስክራይብ ሼር እያደረጋችሁ የመጀመሪያ ጀማሪ ስለሆንኩኝ እያበረታታችሁኝ እላለሁ። ማስተካከለው ነገር ካለ ኮሜንት ላይ ጻፉልኝ። ያው አዲስ ጀማሪ ስለሆንኩኝ እያበረታታችሁኝ ማለት ነው። ይሄው አፕሉ ይሄን ይመስላል ማለት ነው። ይሄን ይመስላል። እኔ መጀመሪያ ስላስተዋወቅኳችሁ ችግር የለም። ወደፊት ላይ ወደ ኋላ ባረግ አሁን ያወጣነው ይችኛዋ ናት ድንቿን። አሁን የድንቿንም ትንሽ ፓርት አሳያችኋለሁ። ጎመን ይሄን ይመስላል። የሚገርም ጎመን አለ። ይሄው ግን ይሄኛው ገና ተበላሽቷል ማለት ነው። ይሄኛው ምንድን እንደሆነ በኋላ ሌላ ቀን እንጠይቃችኋለን ማለት ነው። የተበላሸው ለምን እንደተበላሸና ምን እንደሆነ የዚህ አይነት ደግሞ አለ የሚጣፍጥ ነገር አለ። ቆይ አሳያችኋለሁ። እሱን ደግሞ ወደ ቪዲዮ እንግባ። አሁን ይሄው ኮባ ነው እንዳለ እንደምታዩት ኮባ ነው ማለት ነው። ይሄኛው በዚህ ሀገር ቡጻ ይባላል ማለት ነው። ቡጻ በዚህ ሀገር ቡጻ ይባላል። ይሄኛው ማለት ነው በዚህ ሀገር ቡጻ ይባላል። በአማርኛ እኔ እንጃ አላውቅም። ያው የእንትኑ ማለት ነው። ይሄ የስንዴው ከስር ያለው የለም የቀረው ነው እሱ ማለት ነው። ከስንዴው ላይኛው እንትን ይቆረጥና
እንትን ይመቱታል ማለት ነው። በእንጨት ምናምን ዶላ ይባላል የሚመቱበት እንጨት። አሁን ይሄን ይመስላል። ቆጮ ነበር ይኸው ቆጮ እዛ ጋር አለ። አሁን በቅርቡ የወጣ ነው። እንትን ከ15 ቀን በኋላ ነው ቆጮ የሚወጣው ማለት ነው። እንትን በዚህ ሀገር አሹም ይባላል። እንትን ይሉታል ወርታች ስለሚሉት ያው ጎመን የሚመስል ነገር ደግሞ ይሄው ላሳያችሁ። ጎመን ይመስላል ያልኩት ይሄንን ነው። እዛ ጎመን አለ ማለት ነው። እዛ ፊት ለፊቱ ጎመን አለ። ይሄው አይመሳሰልም የትም አይገናኝም ማለት ነው። እዚህ ጋር ነጭ ሽንኩርት አለ የተከልነው። ያው እዛ ጋር ድንች የወጣበት ነው። ያው ድንች እንዳለ ድንች የወጣበት ነው። አሁን በቅርቡ የወጣ ድንች ነው ማለት ነው። እዛ ጋር ለሆ ድንች ይባላል። እንጃ የሆነ ድንች የሚመስል ነገር አለ። እንዲነጥ እንደ እሾክ ነገር አለባቸው። እኔ በጣም የምጠላው ነገር ነው። ግን እሺ ይሆንላችሁ። አሁን ወደ ቪዲዮ እንሄዳለን። እዚህ ጋር ያለው እንዳለ እንትን ነው ማለት ነው። እዚህ ያለው ባቂላ ነው። ሌላ ቀን አሳያችኋለሁ ትኩር አድርጌ። አሁን ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ጀማሪ ስለሆንኩኝ አበርታቱኝ እያልኳችሁ ነው። እንደምታዩት ይሄን ይመስላል። እኛ ግቢ ይሄን ይመስላል ማለት ነው። የገጠራችን ግቢ እንደምታዩት ጨንቻ ብያችኋለሁ። እኛ ጋር ጠላ ይሸጣል። ጨንቻ ላይ መጣችሁ ጠላ ጠጡ እላለሁ። የገጠር ጠላ ነው የምትሉት። የሚጠመቀውን ጠላ መጠጣት አለባችሁ ማለት ነው። አሳያችኋለሁ ጠላውንም ሌላ ቀን። አሁን አበርታቱኝ ብዬ ሰብስክራይብ ሼር እያደረጋችሁ ቻው ብለናል። ቻው እያለን በቃ እንደይማለን ማለት ነው። ይሄን ይመስላል ሃይላይቱን እያያችሁ በቃ ቻው።